ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል ስልጣን ላጣችል ይሆናል ብለው ተጠራጥረው ያውቃሉ? ተጠራጥሬ ነበር። እሺ ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ ታዲያ ለምን አትታረቁ? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው። ሌላስ በመከር ያው ነው። ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርሶን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስተቱ የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለውታል። በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ብለን መስጠት አንችልም። የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው? መልስ የለኝም ዋስትና ከመስጠት አንፃር። እሺ